እነዚህን ሁለት ጥቅሶች በመጽሐፍ ቅዱስ ውስጥ ያሉትን ደግማችሁ ደጋግማችሁ ካነበባችሁና ከተረዳችሁ ጭንቀት፣ ሐዘን፣ ተስፋ መቁረጥና የብቸኝነት ስሜት ቻው ነው የምትሉት። የመጀመሪያ ጥቅስ የሚገኘው በትንቢተ ኤርምያስ መጽሐፍ ምዕራፍ 29 ቁጥር 11 ላይ ነው። ክፍሉም እንዲህ ይላል፣ ለእናንተ የማስባትን አሳብ እኔ ያውቃለሁ፣ እርሱም ፍጻሜና ተስፋን ይሰጣችሁ ዘንድ የሰላም ሐሳብ እንጂ የክፉ ነገር አይደለም። እንዲሁም ደግሞ ይህንኑ የሚመስል ሐሳብ ወደ አዲስ ኪዳን ስንመጣ ጴጥሮስ በአንደኛው ጴጥሮስ መልእክት ምዕራፍ 5 ቁጥር 7 ላይ እንዲህ ብሎናል፣ እርሱ ስለ እናንተ ያስባልና የሚያስጨንቃችሁን፣ ሃሌሉያ ፕሬስ ጋድ፣ የሚያስጨንቃችሁን ሁሉ በእርሱ ላይ ጣሉታል። ለምን? እርሱ ስለ እናንተ ያስባልና። ይህንን ጥቅስ በሚገባ ከተረዳችሁ በሕይወታችሁ ላይ ዴይ ቱ ዴይ የሚታውጁ ፕሮክሌም የሚታረጉ ከሆናችሁ እና ካመናችሁ ነፍሳችሁ የተረጋጋ ልባችሁ የሰከነ ነው የሚሆነው። ለካ የሚያስበን ስለ እኛ ግድ የሚል የሚያቅድ እቅዱም ሐሳቡም የሰላምና የበጎነት የሆነ አባት በሰማይ አለልን። ይህንን መልእክት በልዩ ልዩ አይነት ጭንቀት ውስጥ፣ ተስፋ መቁረጥ ውስጥ እንዲሁም ደግሞ ስለ ነገያቸውና ስለ ወደፊት ሕይወታቸው እየፈሩ ላሉት እንዲደርስ ሼር አድርጉ። ተባረኩ። እወዳችኋለሁ። እርሱ ስለ እኛ ያስባል። አሜን።